አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ድና የተከበራችሁ የፖዚቲቭ ቻናል ቤተሰቦች ከኛ ጋር ሁሉ ሰላም ነው አልሐምዱሊላህ። በቅድሚያ ቻናል ላይ አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ በማድረግ ቻናሌን ተቀላቀሉኝ። እንዲሁም የምለቃቸው ቪዲዮዎች ከተመቻችሁ ላይክ፣ ሼር በማድረግ ለዘመድ ለጓደኛ ለቤተሰብ አስተላልፉላችሁ። ለበለጠ መረጃ ከታች ስልክ ቁጥር አስቀምጥላችኋለሁ። በቴሌግራም በዋትስአፕ በኢሞ እንዲሁም በውስጥ መስመር ልታናግሩኝ ትችላላችሁ። አድራሻ የሁሉ ኮምቦልቻ ነው ያለሁት። የትም ቦታ ሆናችሁ እዘዙኝ፣ ባላችሁበት እናደርሳለን። ከነዚህም በተጨማሪ ማንኛውንም የምትፈልጓቸውን እቃዎች የወጥ ቤት እቃዎች ሊሆን ይችላል፣ የፈርኒቸር እቃ ሊሆን ይችላል፣ ኤሌክትሮኒክስ እቃ ሊሆን ይችላል። ማንኛውንም እቃዎች አብራችሁ እዘዙኝ፣ በታማኝነት አደርሳለሁኝ ማለት ነው። ዛሬ ቀጥታ ወደ ቪዲዮ ስገባ ይህ እዚህ ጋር የምታዩት በጣም የሚያምር መጅልስ እንግዲህ አንዲት ደንበኛ ናት ያዘዘችኝ ወደ መካነ ሰላም የሚላክ ነው ማለት ነው። እዚህ ጋር እንደምታዩት በፎቶ ከምታዩት በላይ በጣም ቆንጆ እቃ ነው ማለት ነው። ልብስነቱም ቦንድድነቱም በጣም ቆንጆ፣ እኔ ከምንም በላይ በጣም የወደድኩት ቦንድድነቱ ማለት ነው። በጣም ጠንካራ ነው። እዚህ ጋር እንደምታዩት ቁጭ ብዬበታለሁኝ። ምንም እንደዚህ ወደ ውስጥ የሚተረሽ ነገር ምናምን የለም። ኦሪጂናል አንደኛው ቦንድ ነው ማለት ነው። ልብስነቱም እንደዛው በጣም ወፍራም ልብስ ነው። በመርፌ ለመብሳት እንኳን ወላሂ እያስቸገረኝ ነበር ማለት ነው አሁን ላይ የሞከርኩት እና ልብስነቱ የሚገፍ ነገር አይደለም። በጣም ብልጭልጭ የበዛበት ነገር አይደለም። ልብሱ ላይ የራሱ ዲዛይን ነው ማለት ነው። እዚህ ጋር የምታዩት ከለሩ ራሱ ዛፍዛፍ የሚመስሉት ነገሮች ራሱ የራሱ ዲዛይን ነው እና እዚህ ጋር እንደምታዩት በጣም የሚያምረው አየር መንገድ በቬጅ ሽሮ ከለር ነገር ነው ቅልቅሉ። እቺ አሁን እዚህ ጋር እንደምታዩት አነስ ስላለች ክላስ አነስ ስላለች ሳሎን በጣም በቂ ናት። 7 ሜትር ከ70 ነው የኔ ሳሎን። ያው እንደምታውቁት ሙሉ መጅሊስ ይይዛል፣ 12 ሜትር ይይዛል ትልቅ ስለሆነ ማለት ነው። ይሄ ግን እዚህ ጋር እንግዲህ መካከል ላይ ነው። እዚህ ጋር በደንብ ያስታውቃችኋል ፎቶ ላይ 7 ሜትር ከ70 ነው ማለት ነው። ይሄ መካከሉ 3 ሜትር ከ70 ዳርና ዳር ላይ 2 ሜትር ናቸው። አጠቃላይ 7 ሜትር ከ70 ነው ማለት ነው። እና እዚህ ጋር ባለ 20 ቲክነስ ነው። ቦንድድ በቦንድድ ብቻ እኔ ብዙ ጊዜ ለደንበኞችም የሚመርጠው መጅሊስ ደግሞ ቦንድድ በቦንድድ ብቻ። ፍሬም ያለው ብዙም አይመቸኝም። እኔ ለራሴ የማይመቸኝ ነገር ደግሞ ለሰው አልመርጥም ማለት ነው። እዚህ ጋር እንደምታዩት እንግዲህ ባለ 20 ቲክነስ ነው። ቦንድዱ በጣም ጠንካራ ነው። እንግዲህ ካስታወቃችሁ እንደዚህ እያደረግኩኝ እንግዲህ ቁጭ ብዬበታለሁ ማለት ነው። እናንተ እንደዚህ ቆማችሁ ቦንድዱ 2 አይነት አለው ማለት ነው። ቀነስ የሚያደርጋለ የሚተረሽ ምናምን አለ። እንደገና ደግሞ ይኸው እዚህ ጋር እንግዲህ እንደምታዩት ቆሜበታለሁኝ። ታዩት እንግዲህ ቆሜበታለሁኝ። ምንም ነገር አይሆንም፣ ክርብ ያለ ነው ማለት ነው። በጣም ቆንጆ እቃ፣ በጣም የወደድኩት ማለዳ ቦንድድ ነው። እንግዲህ ይሄ እንግዲህ በተካዮቹም ደግሞ በዶልፊን ነው። ቤቢዎቹንም ደግሞ 4 ማዕዘን ብቻ ነው። ይህ የልጅቷ ትእዛዟ እንደ ፍላጎቷ ስለሆነ ማለት ነው። እና እዚህ ጋር ቴብል አለ። ቴብሉ ደግሞ በዚህ በክብ ዲዛይን የሚመረጣቸው። ከዛ እዚህ ጋር ደግሞ ምንጣፍ አለ። የኢራን ምንጣፍ ነው። 2 በ3 ነው። እንግዲህ እዚህ ጋር ለመጅሊሱ ራሱ በጣም ማች አድርጓል ማለት ነው። እዚህ ጋር በእነዚህና በእነዚህ ከለር በጣም ማች አድርጓል። ነጭ የሚባል አይደለም፣ የሆነ ሽሮ ከለር ክሬም ከለር ነገር ነው። ምንጣፉ ራሱ በጣም ቆንጆ ነው ማለት ነው። እና እንግዲህ ደንበኛ ያዘዝሽኝ ልጅ ደንበኛ ደግሞ አይተሽ እዚህ ላይ ቪዲዮውን አይተሽ በጣም ደምቶቹ አልጠረጠርም። እኔ በጣም ወድጄውና አምሮኝ በቃ የሆነ ስስት ብዬ የሰራሁት ቪዲዮ ነው ማለት ነው። ይሄንን እቃ እዚህ ጋር እንደምታየው እንግዲህ እዛ ሄደሽ ደግሞ አንቺም ስትመጪ አይተሽ ከዚህ የበለጠ ልትደሰችበት ያድርግሽ። እና እዚህ ጋር በጣም ነው የሚያምረው እንደምታዩት። ይህ አሁን ላይ ያለበት ዋጋ ማለት ነው። መጅሊስ አሁን ላይ በጣም እየጨመረ ነው። በጣም ከሚባለው ወደ አሁን ላይ ያለበትን ዋጋ ልንገራችሁ። ከሳምንት በኋላ ከ15 ቀን በኋላ ደግሞ ሊቀንስ ወይም ሊጨምር አላሁ አለም። አሁን ላይ ያለበት ዋጋ ይሄ 15500 ብር ነው ሜትር ማለት ነው። ቦንድድ በቦንድድ ሜትር 15500 ብር ባለ 20 ቲክነስ ማለት ነው። ባለ 30 ቲክነስ ከሆነ ደግሞ ቦንድድ በቦንድድ 18000 ብር። ፍሬም ሲኖረው ደግሞ ይጨምራል ማለት ነው። ፍሬም ሲኖረው ባለ 20 ቲክነስ ከሆነ ለምሳሌ 17000 ብር ይሆናል። ባለ 30 ቲክነስ ከሆነ ደግሞ ፍሬም ካለው 20000 ብር ማለት ነው። እንደምታዩት እዚህ ጋር ቦንድድነቱ ልዩነት አለው ብያቸዋለሁ። በጣም ቆንጆ በሚባለው ቦንድድ ነው። ቀነስ የሚያደርግ ቦንድድ አለ። ቀነስ የሚያደርገው ግን 500 ወይም 1000 ብር ነው ልዩነቱ ማለት ነው ሜትር ላይ። ስለዚህ ለዛ ብላችሁ ደግሞ ደረጃ 1 በሆነው ቆንጆ ጋር የዘላለም ዕቃ ማሰራት ትችላላችሁ ማለት ነው። እና እንግዲህ ይሄ መጅሊስ እንደነገርኳችሁ 7 ሜትር ከ70 ነው። እናንተ ደግሞ በፈለጋችሁት መጠን መጅሊስ ማዘዝ ስትፈልጉ ቤታችሁን በደንብ ተለክቶ መሆን አለበት ማለት ነው። ካነሰም ያስጠላል፣ ከበዛም ደግሞ አይቆረጥም ነገር ማለት ነው። እኔ እዚህ ጋር ሰርቼ ጭራርሽ ከላኩት በኋላ እዛ ሲሄድ እናንተ ጋር ሄዶ ልክ ካልመጣ እናንተ መቆርጥም አትችሉም፣ አዛ ነው የሚያደርገው። ስለዚህ መጅሊስ ማዘዝ በምትፈልጉ ሰዓት ቤታችሁን በደንብ አስመትራችሁ ትክክለኛ ሜትሩን ይህን ያክል ነው ይህን ያክል ነው። ሲቀጥል ኮርነር ራሱ ባለ 1 ኮርነር ነው ወይስ ደግሞ ባለ 2 ኮርነር ነው የሚለውን ራሱ ኤል ሼፕ ከሆነ የምትፈልጉት ባለ 1 ኮርነር ብቻ ይበቃዋል ማለት ነው። እንደዚህ ባለ 2 ኮርነር ከሆነ ደግሞ ይኸው እዚህ ጋር እንደምታዩት ማለት ነው። እንደዚህ አድርጋችሁ ከፈለጋችሁ ምንጣፍ መካከል ላይ ማድረግ ትችላላችሁ።
ካልፈለጋችሁ ደግሞ ይሄ ቴብል ደግሞ ይሄ 12 ሜትር ሙሉ ስትወስዱ ይህ ቴብል በነፃ ነው የሚሰጣችሁ። ከ12 ሜትር በታች ከሆነ ደግሞ የቴብሉ ለብቻ ነው ሂሳቡ ማለት ነው። የቴብል ሂሳብ ለብቻ 5000 ነው። 12 ሜትር ሙሉ ስትወስዱ ደግሞ ይሄ ቴብል መስታወቱ በነፃ ነው የሚሰጣችሁ ማለት ነው። ይሄ እንግዲህ እንደ ቤታችሁ ሜትር እንደ እናንተ ፍላጎት ነው እንደ ትእዛዛችሁ ማለት ነው። እና እንግዲህ የዛሬው ቪዲዮ ይህን ይመስላል። እኔ በጣም ወድጄዋለሁ። እናንተም እንደምትወዱት አልጠራጠርም። ከወደዳችሁት ላይክ አድርጉት። እንዲሁም ለዘመድ ጓደኛ፣ ለቤተሰብ ይጠቅማል ብላችሁ ካሰባችሁ ሼር አድርጉላቸው። ለበለጠ መረጃ በቴሌግራም፣ በዋትሳፕ፣ በኢሞ እንዲሁም በውስጥ መስመር ልታናግሩኝ ትችላላችሁ። አድራሻ ወደ ኮምቦልቻ ነው ያለሁት። የትም ቦታ ሆናችሁ እዘዙኝ፣ ባላችሁበት እናደርሳለን። ከነዚህም በተጨማሪ የምትፈልጓቸውን ማንኛውንም እቃዎች ሊሆን ይችላል፣ የምትፈልጉት ማንኛውንም እቃ ማለት ነው እዘዙኝ በታማኝነት። እንግዲህ እዚህ ጋር እኔ ገዛዝቼም እንደጨረስኩኝ ሰርቼም እንደጨረስኩኝ ሙሉ እቃችሁን በቪዲዮ ካሳየኋችሁ በኋላ ነው ወደ ቤተሰብ ወስድላችሁ ማለት ነው። እና እንግዲህ አይታችሁ እዘዙኝ እላለሁኝ። ኢንሻአላህ እንግዲህ ቀጣይ በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።